ሰላም የተወደዳችሁ የዩቲዩብ ፋሚሊዎቼ እንዴት ናችሁ? ሁሉ መልካም። ዛሬም ያው በአዲስ ትምህርት መገለጥ ወደ እናንተ መጥቻለሁ። በዚህ ቃል ውስጥ በዚህ መገለጥ ውስጥ እግዚአብሔር እንደሚናገራችሁ አይኖቻችሁን እንደሚከፍት አምናለሁ። ስለዚህ ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌሎች ሼር ማድረግን በፍጹም እንዳትረሱ። ዛሬ የማወራችሁ ትንቢቶቻችሁ እንዳይፈጸሙ የሚያደርጉን ነገሮች ነው የምነግራችሁ። ብዙዎቻችሁ የትንቢት ቃል አላችሁ። ብዙዎቻችሁ የምትሰሙ እዚህ ውስጥ ቢያንስ በትንሹ 15-20 ጊዜ በላይ ትንቢት ተነግሯቸዋል። በተለይ በጌታ ቤት ረጅም ጊዜ የቆያችሁ ሰዎች ማለት ነው። ነገር ግን ስቲል ህይወታቸው ላይ የማይፈጸምበት ምክንያቶች አሉ። አሁን ብዙ ጊዜ ሰዎችን ሳወራ እግዚአብሔር ከተናገረ ተናገረ ነው፣ የኔ ድርሻ አለ ወይ ብለው ይጠይቃሉ። እኔ የምነግራችሁ ነገር እንደ መጽሐፍ ቅዱስ አሳያችኋለሁ። የእናንተ ትልቅ ድርሻ አለ፣ ትንቢታችሁ እንዲፈጸም። እግዚአብሔር ከተናገረ የተናገረው ነገር የሆነ ነገር ስራ ሳይሰራ አይመለስም። ይሄ ግልጽ ነው። ግን ከእናንተ አልፎ ሌላው ጋር ሊሄድ ይችላል። ይህን ሚስጥር ነው አሁን ብዙ ሰው ማያውቀው። ለምሳሌ መጽሐፍ ላይ ሙሴን ተመልከቱት። ለሙሴ የተሰጠው የተስፋ ቃል ህዝቡን ከግብፅ አውጥቶ ማርና ወተት ወደምታፈሰው ምድር እንዲያስገባ ነው። ነገር ግን ሙሴ ህዝቡን ከግብፅ ምድር አወጣ እንጂ ማርና ወተት ወደምታፈሰው ምድር አላደረሳቸውም። ያደረሳቸው ኢያሱ ነው። በምን ምክንያት ካላችሁኝ፣ የሆነ ሰዓት ላይ እግዚአብሔር ውሃውን ተናገር እያለው ውሃውን ሲመታው ታያላችሁ። ልክ ውሃውን ሲመታው እግዚአብሔር እዛኑ ቁጥርና ክፍል ላይ አትገባም አለው። ለምንድን ነው እንደዚህ ያለው? አልታዘዘም። አይታችኋል አይደለ? ለትንቢታችሁ ራሳችሁ መክፈል ያለባችሁ ነገር ስላለ ነው። መክፈል ያለባችሁ ዋጋ አለ። ብዙ ሰዎች ትንቢታቸውን ሚስ ያደረጓሉ። በጣም ብዙዎች ማለት ነው። እግዚአብሔር ካስቀመጣቸው ፕሌስ ላይ ወርደዋል። እነ ሳኦልን ብትመለከቱ እግዚአብሔር ያዘዛቸውን ስላላደረጉ ያላቸው ነገር ተወስዶባቸዋል። በጣም ማስተዋል ያለባችሁ ነገር ትንቢቶቻችሁን እግዚአብሔር ሲናገር ቃሉ ይመጣል። ቃሉ እንዲሁ በከንቱ አይመለስም። መጽሐፍ ላይ ለምሳሌ እንደዚህ ይላል። ኢሳይያስ 55 ከ10-11 ዝናብና በረዶ ከሰማይ ወርዶ ምድርን በማራስ እንድትበቅልና እንድታፈራ ለዘሪው ዘር ለበላተኛው እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ካፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን የምሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል ይላል ኢሳይያስ 55 ላይ ማለት ነው። አይታችኋል? ዝናብና በረዶ ወርዶ ማለት ነው ዝም ብሎ እንትን አይልም። ምን ያደርጋል? ምድርን በማረስ እንድትበቅልና እንድታፈራ ለዘሪው ዘርን ለበላተኛ እንጀራ እንዲሰጥ ያደርጋል። ሳያደርግ ወደ ላይ እንደማይመለሱ ዝም ብሎ አይመለስም። ለዘሪው ዘሪን ይሰጣል። ስለዚህ እንዲሁ የኔ ቃላት በከንቱ አይመለስም ማለት፣ ነገር ግን የምሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። እግዚአብሔር በሕይወታችሁ የተናገረው ነገር ሳይፈጸም አይመለስም። ብዙ ክርስቲያኖች የሚሸወዱበት ምክንያት እግዚአብሔር በልጅነቴ ተናግሮኝ ነበር፣ አሁን የሚፈጸም አይመስለኝም ይላሉ። የእግዚአብሔር ቃል በከንቱ አይመለስም። የእውነት ጌታ እኮ ነው የተናገራችሁ። ያ ቃል ሳይፈጸም ወደኋላ አይመለስም። ሰይጣን ብዙ ጊዜ ሰዎችን ያታልላል፣ ዲሲቭ ያደርጋል። ሚስ አድርገዋል ይላል፣ አምልጦሃል ይላል። ይሄ መጀመሪያ ውሸት ነው። አንድ ማወቅ ያለባችሁ ጊዜያችሁ ሊዘገይ ይችላል እንጂ ከእግዚአብሔር የወጣው ቃል ዝም ብሎ አይመለስም። ኢቨን እንኳን እናንተ ጋር ባይፈጸም ልጃችሁ ጋር ሊሆን ይችላል፣ አጠገባችሁ ያለው ፐርሰን ጋር ሊሆን ይችላል። ቃሉ ትንቢቱ ሳይፈጸም ወደኋላ አይልም።
እንዳይፈጸሙ ከሚያደርጉ ነገሮች የመጀመሪያው ማለት ነው የተነገረውን የትንቢት ቃል ብዙዎች አክሴፕት ያደረጉት። እግዚአብሔር እንደሚችል ያምናሉ፣ እነሱ ግን አልተቀበሉትም። ለምሳሌ ምንም በሌለበት ምድረ በዳ ላይ እግዚአብሔር በእነዚህ ዓመታት ውስጥ 3 ሱቆች ይኖረሃል ብሎ ሲናገር ብዙዎች ማለት ነው ይሆናል እንዴ? ብዙዎች እርግጠኛ አይደለም። ይፈጸማል እንዴ? ይሆናል እንዴ ይላሉ። እርግጠኛ አይደለም። በዚህ ምክንያት ሚስ ያደርጉታል፣ አክሴፕት አላደርጉት። ማርያም ጋር ሉቃስ ወንጌል ምዕራፍ 1 ላይ ማርያም ጋር መጥቶ መልአኩ ገብርኤል የነገራት ትንቢት አለ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል እያለ ነገራት። ከዛ ታች ስትወርዱ ማርያም እንደዚህ ትላለች፣ ይሄ እንዴት ሊሆን ይችላል? እኔ ወንድ አላውቅም የሚል መልስ ነው የሰጠችው። አፍተር ዛት መልአኩ እንደዚህ አላት፣ መንፈስ ቅዱስ ባንቺ ላይ ይጸልልሻል። የዚህን ጊዜ ነው እንደ ፈቃድ ይሁን ያለችው። አክሴፕት አደረገችው። ልክ ስትቀበለው ነው ዘሩ እርግዝናው መፈጠር የጀመረው። አይታችኋል አይደለ? አክሴፕት ስላደረገችው ስለተቀበላችሁ። ነገሩ እኮ ኢምፖሲብል፣ ነገሩ እኮ በጣም ከባድ፣ ግን አክሴፕት አድርጓለች። ብዙ ሰው ትንቢቱን የእውነት አክሴፕት አላደረገው። ይሄ ይሆናል እንዲህ በሕይወቴ ላይ ይፈጸማል እንዲህ። ትዝ ይላችኋል አብርሃም ብዙ ጊዜ ነው ፋይት ያደረገው። ለአበዛሃለሁ ሲለው፣ ባረካለሁ ሲለው አንድ ልጅ እንኳን የለው። ሁሌ አብርሃም ፋይት ያደርግ ነበረ። ኤልያዛር እኔ ቤት ያለው ሊወርሰኝ ነው እያለ ማለት ግን በየትኛው በእርጅና ሰዓት ሊሆን ይችላል እግዚአብሔር የተናገረውን ከመፈጸም ወዷል አላለ። ግን አክሴፕት አድርጎት ነበር። አክሴፕት እንዲያደርገው ነው ማታ ማታ ኮከብ ሲያሳየው የነበረው፣ አእምሮ እንዲሰፋ ማለት ነው። እንደዚሁ ያበዛለሁ። ቀን ቀን ደግሞ እንደ አሸዋ ያስቆጠረው ነበር። ይሄን አሸዋ መቁጠር ይችላል? አልችልም። ስለዚህ ኢማጂኔሽኑን ሲያሰፋው ነበር፣ ቀንና ማታ ማለት ነው። ሶ አብርሃም በወጣና በገባ ቁጥር ኢማጂን እያደረገ ነው፣ ዘሬ እንደዚህ ይበዛል እያለ ማለት ነው። አክሴፕት እንዲያደርገው ፕሮፌሲውን እድሜው እንኳን ሊሄድ ይችላል። ብዙዎቻችሁ አክሴፕት አታደርጉትም። ጌታ የተናገራችሁን ሲሪየስ ሊወሰዳችሁት ስንቶቻችሁ ናችሁ? ምክንያቱም ወደ ሁለተኛው ፖይንት ልመጣ ስለሆነ አክሴፕት ካረጋችሁት መንቀሳቀስ ትጀምራላችሁ፣ ትንቀሳቀሳላችሁ። አክሴፕት ካረጋችሁት አክሽን ትወስዳላችሁ። ብዙዎቻችሁ አክሽን አትወስዱ። ከሆነም እግዚአብሔር ካደረገው ያደርጋል፣ እሱ ባለው ቀን ይሆናል እያላችሁ ትጠብቃላችሁ። ምንም አይነት አክሽን የለም። አብርሃም እንዲበዛበት የሆነበት ምክንያት ከሀገር ከዘመድ ተለይተ ውጣ ሲለው አክሽን የወሰደው ወዴት እንደሚሄድ ሳያውቅ በእምነት ወጣ ነው። የት እንደሚሄድ እንኳን አያውቅም። በእምነት ግን ምን አለ? ወጣ። አክሽን የወሰደው አይታችኋል። ፕሮፌሲያችሁ የማይፈጸምበት ምክንያት አክሽን የላችሁ። አክሴፕት ካረጋችሁት ወደ አክሽን ነው የምትሄዱት። እግዚአብሔር ኮል የተናገራችሁ ወደ አክሽን ነው የምትገቡት። ስንቶቻችሁ ወደ አክሽን መታችኋል? ስንቶቻችሁ ተንቀሳቅሳችኋል? አሁን ብዙ ፕሮፌሲ የማይፈጸምበት ምክንያት ስለዚህ ነው። እግዚአብሔር የሚቀጥለው ዓመት ቢዝነሶችን ትጀምራለህ፣ ብዙ ሱቆችን ትከፍታለህ ብሎ ተናግሮ እየጾምክ ነው፣ እየጸለይክ ነው። ጌታ ሆይ ይሄ ትክክል ነው ወይ እያልክ ነው። በጠይቅ መጥፎ ነው እያልኩኝ አይደለም፣ ግን እግዚአብሔር ከተናገረ በላይ ስለምትጠራጠር ነው የምትጸልዩ። የአብዛኞቹ ሰዎች ጸሎት ትክክል አይደለም። አብዛኞቹ የሚጾሙት ስለሚጠራጠሩ ነው፣ የሚጾሙት ስለፈሩ። የምትጾሙት ለዛ ነው፣ የምትጸልዩት ለዛ ነው። አምኖ መውጣት ላይ ትፈራላችሁ።
ለምሳሌ አንዳንዴ ዙሪያ ላይ ያሉትን ሰዎች እግዚአብሔር የተናገራቸውን ሰዎች አይና ለምንድነው የማትንቀሳቀሰው ስላቸው፣ ቆይ ፕሮፌት ይህን ያክል ጊዜ እንትን ማለት አለብኝ፣ ይህን ያክል መጾም አለብኝ ይላሉ። ጾማቸው፣ ጾም ጸሎታቸው ወደ አለማመን የሚያመጣቸው ብዙ ሰዎች አሉ። እመኑ፣ ብዙ ሰዎች አሉ። ጾም ጸሎታቸው ወደ አለማመን ያመጣቸዋል። አክሽን ከመውሰዳቸው ይልቅ ፈርተው ስለሆነ የሚጾሙትና የሚጸልዩት፣ ወደ ስትፈሩ አትጹሙ አትጸልዩ እያልኳቸው አይደለም። ቃሌን ለመረዳት ሞክሩ። ስትፈሩ ወደ ፈተና ስትገቡ አትጸልዩ። እንደውም ወደ ፈተና ከመግባታችሁ በፊት ነው ጸልዩ የሚለው። ግን ችግር ሲደርስባችሁ አትጸልዩ ሳይሆን እያልኳቸው ያለሁት ብዙዎቹ አብዛኞቹ እየጾሙና እየጸለዩ ያሉት በእምነት አክሽን መውሰድ ስለሚፈሩ፣ መንቀሳቀስ እግዚአብሔር እንደተናገራቸው እያወቁ የሆነ ነገር እስኪሰማቸው እየጠበቁ ነው። በዚህ ምክንያት ጾማቸው፣ ጸሎታቸው ወደ አለማመን ያመጣቸዋል። ስለዚህ ሌላ ምሳሌ ልስጣችሁ ከፈለጋችሁ፣ እግዚአብሔር ለምድሪቱ ለኢትዮጵያ፣ ለምሳሌ ለኢትዮጵያ ከሆነ እግዚአብሔር የጠራችሁና ለብዙዎች ለሀገሪቱ በረከት እንድትሆኑ ከሆነ አንተ የምትጸልዩ ለሰፈር ከሆነ ጸሎትህ ወደ አለማመን እያመጣ አይታል። ኢማጅን የምታደርገው ለሰፈር ከሆነ እግዚአብሔር አንተ ውስጥ ያስቀመጠው ሸክም ግን ለኢትዮጵያ ከሆነ ተላልፈሃል። ስለዚህ ሰፈሬን ስጠኝ፣ ሰፈሬን ስጠኝ፣ ሰፈሬን ስጠኝ እያልክ ከሆነ የምትጸልየው ኢትዮጵያን ቢሰጥ አታምንም። ለኢትዮጵያ የሚሆን እምነት የለህ። ስለዚህ አንዳንድ ጊዜ በእምነት አክሽን መውሰድ አለባችሁ። የረገጥከውን ምድር ትወርሳለህ ካለ ወክ ነው ማድረግ ያለብን፣ መንቀሳቀስ ነው ያለብን፣ መፍራት የለብን። አክሽን ውሰድ። የብዙ ክርስቲያኖች ችግር አክሽን መውሰድ ላይ ስለሆነ ማለት ነው። አጠገባቸው ያለው በጌታ ያልሆነው ክርስቲያን ያልሆነው አክሽን ወስዶ ፍሬያማ ሲሆን፣ በጌታ የሆነው ደግሞ የእግዚአብሔር መንፈስ በእኔ ውስጥ አለ የሚለው ሰው ድግምት በዝቶብኛል፣ ጠንቋዮች በዝተውብኛል፣ ይህን ሰፈር ልልቀቅ ይላል። እምነት ስለሌለ አንተ ማስለቀቅ ሲገባ እነሱ እያስለቀቁ ነው። እምነት የለ፣ አክሽን አትወስድ። ስለዚህ የአክሽን ሰዎች መሆን አለባችሁ። እዚሁ ጋር ሶስተኛውን አያይዤ የምነግራችሁ ትንቢታችሁ እንዲፈጸሙ የሚያደርጉ ሰዎች አሉ። እግዚአብሔር በህይወታችሁ ላይ እንደ በር፣ እንደ ጌት ወይም እንደ ዴስቲኒያችሁን የሚከፍቱ ስፒሪቹዋል አባቶች ሊሆን ይችላል፣ ስፒሪቹዋል አባት ሊሆን ይችላል፣ ሊደራችሁ ሊሆን ይችላል። ከሱ ጋር ኮኔክትድ መሆን መቻል አለባችሁ። እግዚአብሔር እነዚህን ሰዎች እንዲሰጣችሁ መጸለይ አለባችሁ፣ እንዲሰጣችሁ መጸለይ አለባችሁ። ምክንያቱም ኮኔክትድ ካልሆናችሁ ትንቢታችሁ ወደ ፍጻሜ የማይመጣባቸው ጊዜያቶች አሉ። በተለይ ራዕይ በውስጥ ያለኝ የምትሉ ሰዎች፣ ረጅም ርቀት መሄድ ነው የምፈልገው፣ ብዙ እግዚአብሔር ተናግሮኛል የምትሉ ሰዎች እንደዚህ አይነት ፐርሰኖች ላይፋችሁ ላይ ያስፈልጋሉ። የኤልሳን ዴስቲኒ አንሎክ ያደረገው ኤልያስ፣ ኤልሳ ገበሬ ሆኖ ዘመኑን ሁሉ ይቀጥል ነበር ኤልያስ ባይመጣ። ኢያሱ ኖርማል ሰው ነበር የሚሆነው ማን ባይመጣ ኖሮ፣ ሙሴ ባይመጣ ኖሮ። ጳውሎስና ጢሞቴዎስም ጋር ተመሳሳይ እጆችን በመጫን የተቀበልከውን ያለው አነሳሳል። ስለዚህ የተካፈለው አለ ጢሞቴዎስ ከማን ከጳውሎስ የተቀበለው ነገር አለ ውስጥ የነሳሳው ገና በዛ እድሜው የቸርች ሊደር የሆነበት ምክንያት ገና በቲኔጀር በታዳጊ ቴዎሎጂያንስ የሚሉት ታዳጊ በታዳጊነቱ ነው የሚሉት
እንኳን ባልበለጠ የቸርች መሪ ነበር። ለምን? የሚመራው ሰው አለ። ዴስቲኒው ጋር ያደረሰው ሰው አለ። ኮኔክሽን እግዚአብሔር እንደዚህ ፐርሰን ዴስቲኒያችሁን የሚከፍት ወደ ፍጻሜ የሚያመጣውን ፐርሰን እግዚአብሔር እንዲሰጣችሁ መጸለይ መቻል አለባችሁ። በጣም ፕሬ ማድረግ አለባችሁ። ያኛው አሎክ ስለሚያደርገው ወደ ፍጻሜ ስለሚያመጣችሁ። ጌታ ኢየሱስ ይባርካችሁ። በዚህ ትምህርት ከተባረካችሁ መባረካችሁን አሳዩ። እንደዚሁም የጸሎት አገልግሎት የምትፈልጉ ሰዎች የእግዚአብሔር ሰው ነፃ መውጣት ፈልጋለሁ፣ እግዚአብሔር እንዲናገረኝ ፈልጋለሁ የምትሉ ሰዎች ከስር በማስቀምጥላችሁ ስልክ ደውሉልን። ጌታ ኢየሱስ ይባርካችሁ። ተባረኩ።